ሰራነው ኃጢያት ክርስቶስ ዋጋ ከከፈለ በቀራንዮ መስቀል ላይ ደሙን ካፈሰሰ ስለዚህ ዛሬ ነፃ ነን ወይስ አይደለንም? በግልጽ ይመልሱ። አዎን ነፃ ነዎት። ኢየሱስ ክርስቶስ በቀራንዮ መስቀል ላይ ስለርሱ እንደሞተ እንደተቀበረ በሶስተኛውም ቀን ከሙታን እንደተነሳ አምነው ከመሰከሩ አዎን ነፃ ነዎት። ኢየሱስ ክርስቶስ የዓለምን ኃጢያት የሚያስወግድ እግዚአብሔር በግ ነው። አዎ የዓለም ኃጢያት ሁሉ በርሱ ተወግዷል ነው ያልኩት። ኢየሱስ በመስቀል የሰራውን ስራ አምኖ የራሱ ገንዘብ የራሱ ህይወት ማድረግ አለበት። ስለዚህ ኢየሱስ ክርስቶስ ለኃጢያቴ ሞቷል ብሎ ያንን አምኖ መመስከር አለበት። እንደዚህ ይላል የሮሜ መጽሐፍ ምዕራፍ 8 ቁጥር 1 እንደዚህ ይላል እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። በማን ላሉት? በክርስቶስ ኢየሱስ ላሉት። ይሄንን ኢየሱስ ክርስቶስ በመስቀል ላይ የሰራውን ስራ አምነህ ስትቀበል ገንዘብ ታደርጓል። የዛን ጊዜ ኩነኔ የለብም። በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢያትና ከሞት ህግ አርነት አውጥቷቸው ይላል። በርሱ ስራ ሁሉ እንደተከናወነ እርሱ ስራህን ሁሉ እንደሰራ ስላንተ ኃጢያት እንደሆነ ስላንተ ሞትን እንደቀመሰ አምነህ ስትመሰክር አዎን ነፃ ነህ። እንቀጥል። አይንን ኢየሱስ ስላበራልህ ስለ ኢየሱስ ደግሞ ምን ትላለህ አሉት። ነብይ ነው። አዎ ኢየሱስ ነብይ ነው። ነብይነቱን እኛ አድንም ነብይነቱን እንቀበላለን። ደግሞም ኢየሱስ አምላክ ነው። ኢየሱስ ነብይ ነው ብላችሁ የምታምኑ ከሆነ አንድ ነገር ልጠይቃችሁ እስቲ። በቁርአን ላይ ኢየሱስ ክርስቶስ ወይም ኢሳ እኔ ነብይ ብቻ ነኝ አምላክ አይደለሁም ብሏል እንደዛ በቁርአን ላይ አላለም። እንግዲያውስ ኢየሱስ ነብይ ከሆነ ነብዩ የሚናገረውን ነገር የመስማትና የመቀበል ግዴታ አለባችሁ። ምክንያቱም አሁን እያወራችሁ ነው ያላችሁት እንደ ቁርአን ሳይሆን እንደ መጽሐፍ ቅዱስ ስለሆነ ኢየሱስ ነብይ ከሆነ ነብዩን መስማት አለባችሁ። ይኸውላችሁ ሐዋርያት ሥራ መጽሐፍ ምዕራፍ 3 ቁጥር 22 ላይ እንደዚህ ይላል ጌታ አምላክ እኔን እንዳስነሳ ነብይን ከወንድሞቻችሁ ያስነሳላችኋል በሚነግራችሁ ሁሉ እርሱን ስሙት ያንን ነብይ የማትሰማ ነፍስ ሁሉ ከሕዝብ ተለይታ ትጥፋ ይላል። ይሄ ሙሴ የተናገረው ቃል ነው። ሙሴ ስለ ኢየሱስ ምን ብሎ ጻፈ? ሙሴ የጻፈው ስለ ኢየሱስ ነው። ኢየሱስ እንደዚህ አለ። ሙሴ ስለሱ እንደመሰከረ ስለሱ እንደጻፈ ሲናገር መጽሐፍት ሁሉ ስለ ኢየሱስ ነው የሚያወሩት። መጽሐፍት ብሎ ኢየሱስ እዚህ ጋር የዮሐንስ ወንጌል መጽሐፍ ምዕራፍ 5 ቁጥር 37 ላይ እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋል። መጽሐፍት የሚለው የኦሪትን መጽሐፍት ነው። የኦሪትን መጽሐፍት ደግሞ የጻፈው ሙሴ ነው። ኢየሱስ እንደዚህ አለ ወደ መጨረሻው አካባቢ ሙሴንስ ብታምኑ እኔን ባመናችሁ ነበር እርሱ ስለ እኔ ጽፏልና መጽሐፍትን ካላመናችሁ ግን ቃሌን እንዴት ታምናላችሁ? ስለዚህ ሙሴ ስለ ኢየሱስ ምን ብሎ ጻፈ? እስቲ እኔ ዘጸአት ምዕራፍ 3 ቁጥር 14 ያለና የሚኖር እኔ ነኝ አለው። እንዲህም ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። ኢየሱስስ ስለራሱ ምን አለ? እስቲ እንመልከት። ዮሐንስ ራእይ መጽሐፍ ምዕራፍ 1 ቁጥር 8 ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ። ስለዚህ ኢየሱስ ነብይ ነው ብላችሁ የምታምኑ ከሆነ ነብዩ የተናገረውን ቃል የመስማትና የመቀበል ግዴታ አለባችሁ። ዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 6 ላይ እኔ እውነት ሕይወት መንገድ ነኝ በኔ በቀር ወደ አብ የሚመጣ የለም ብሎ ኢየሱስ እንዳለ በርሱ በቀር እውነተኛ መንገድ የለም፣ ከሱ በቀር ሕይወት የለም፣ ከሱ በቀር ወደ አብ የሚያደርስ ወደ ዘላለም ሕይወት የሚያደርስ ሌላ መንገድ የለም። ኢየሱስ ይወዳችኋል። ካላችሁበት ከየትኛውም እስራት ከየትኛውም የጣዖት አምልኮ ሊያድናችሁ ወደሚችል ጌታ ወደ ኢየሱስ እንድትመጡ ጥሪ እናቀርብላችኋለን። ወደሚቀጥለው ጥያቄ እንለፍ። ላንተ ኃጢያት ዋጋ ከፍሏል፣ ተሰቅሏል፣ ስለዚህ እመን ትድናለህ። ለየትኛው ኃጢያት ብዬ ስጠይቃቸው ከአዳም ለወረስከው ይላል። እኔ አዳም አትብላ የተባለውን የዛፍ ፍሬ ወስዶ ሲበላ አልነበርኩ፣ አላየው፣ አልተባበርኩ፣ አልሰማው፣ አላገዝኳቸው፣ አብሬም አልበላው። እንደ መጽሐፍ ቅዱስ ስለጠየቁን እንደ መጽሐፍ ቅዱስ ነው መመለስልዎት። ስለዚህ መጽሐፍ ቅዱስ ስለ ኃጢያት ሲናገር የሮሜ መጽሐፍ ምዕራፍ 5 ቁጥር 12 ላይ እንደዚህ ይላል ስለዚህ ምክንያት ኃጢያት በአንድ ሰው ወደ ዓለም ገባ። በማ ምክንያት? በአዳም ምክንያት። የመጀመሪያው ሰው አዳም ነው። ኦኬ በአዳም ምክንያት ኃጢያት ወደ ዓለም ገባ። በኃጢያትም ሞት እንደዚሁ ሁሉ ኃጢያት ስላደረጉ ሞት ለሰው ሁሉ ደረሰ። ኦኬ ስለዚህ በአዳም ወገብ ሆነን እኛ ሁላችን እዛ ቦታ አልነበርንም። አዳም ሲሳሳት አብረን አልተሳሳትንም። ነገር ግን በአዳም ወገብ ሆነን እኛ ሁላችን ከሱ ጋር አብረን
ኃጢአትን ሰርተናል። እግዚአብሔር ለአዳም ምን አለው? ከዚህ ዛፍ በበላህ ጊዜ ሞትን ትሞታለህ አለው፣ እንዳትበላ አለው። ያንን የእግዚአብሔርን ሕግ ተላልፎ አዳም በእባቡ ተታሎ ያንን የዛፍ ፍሬ በላ። ከዛ ጊዜ ከእግዚአብሔር ተለየ። እግዚአብሔር ደግሞ ቁርበትን አለበሳቸው። ቁርበት ሊመጣ ላለው ነገር ማሳያ ነበር። ኢየሱስ ለሰው ልጆች ኃጢአት እንደሚሞት ማሳያ ነበር። የራሳቸውን ቅጠል አገለደሙ። እግዚአብሔር ግን አይ በራሳችሁ ስራ ሳይሆን በኔ ስራ ነው የምትጸድቁት፣ የምትድኑት፣ ወደኔ የምትመለሱት ብሎ ልጁ ኢየሱስ ክርስቶስ ሊመጣ ያለውን ያንን የማዳን ስራ አሳየ ማለት ነው። ስለዚህ አሁን ኢየሱስ ምንድነው ያደረገው? ኢየሱስ ክርስቶስ የኛ የሁላችንንም ኃጢአት፣ እሱ ኃጢአት የለበትም፣ እሱ ንጹህ የእግዚአብሔር በግ ነው። እሱ በሰውነቱ የኛን ኃጢአት ሁሉ ተቀበለ፣ በሱ ላይ አኖረው ይላል። ኃጢአት ነው የሆነው እንጂ ኢየሱስ ኃጢአተኛ አልነበረም። እሱ ንጹህ ነበር። የእግዚአብሔር የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው መጽሐፍ ቅዱስ አይደለ? ስለዚህ እግዚአብሔር የኛን የሁላችንንም ኃጢአት በሱ ላይ አኖረ። ከአዳም ስለመጣው ኃጢአትም አሁን ስለምንሰራው ኃጢአትም ከዚህ በኋላ ስለምንሰራው ኃጢአትም ኢየሱስ በመስቀል ላይ ስለ ሰው ልጆች ዋጋ ከፈለ። ያንን አምነን ስንቀበል እኛ እያንዳንዳችን ነፃ እንወጣለን። ከሕግ እርግማን፣ ከኃጢአት፣ ከሞት ነፃ እንሆናለን። ምክንያቱም ኢየሱስ በመስቀል ላይ ዋጋ ለእያንዳንዳችን ስለከፈለ። ኦኬ፣ ያንን የራሳችን ገንዘባችን ማድረግ አለብን ማለት ነው። ኃጢአቴ ምንድነው? ኃጢአት አልሰራውም ማለት አይችልም ሰው። ምክንያቱም የሰው ልጅ ኃጢአተኛ ነው። እንዴት ነው ኃጢአተኛ የሆንከው? ለምሳሌ አታመንዝር አለ መጽሐፍ ቅዱስ። ታመነዝራለህ፣ ትዋሻለህ፣ ትሰርቃለህ፣ በሐሰት ትመሰክራለህ። ወደ ሴት ያየ የተመኛት ሁሉ በዛን ጊዜ አመንዝሯል ይላል መጽሐፍ ቅዱስ። ስለዚህ አይ እኔ ኃጢአት የለብኝም ማለት አንችልም። ስለዚህ አንድ ሰው ኃጢአተኛ መሆኑን ማመን አለበት ወደ እግዚአብሔር መንግስት ለመምጣት። ያንን ኃጢአቱን ደግሞ ኢየሱስ ክርስቶስ በመስቀል ላይ ዋጋ እንደከፈለ ለኃጢአቱ ኢየሱስ ክርስቶስ እንደተቀጣ አምኖ መቀበል አለበት። ለዛ ነው መጽሐፍ ቅዱስ የሮሜ መጽሐፍ ምዕራፍ 10 ላይ ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናል ይላል። ሰው በልቡ አምኖ በአፉ መስክሮ ይጸድቃል። እነሆ የመዳን ቀን ዛሬ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። በእርሱ የሚያምን ወገኖች አድምጡኝ፣ በክርስቶስ ኢየሱስ የሚያምን አይፈረድበትም። በእርሱ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ሀቢቢ ሙስሊም እህትና ወንድሞቼ ወዳችኋለሁ። በአረብ ሀገር ያላችሁ፣ በተለያየ ሀገር ያላችሁ አምላካችን እግዚአብሔር የሚታደግ አምላክ ነው። በልጁ በክርስቶስ ኢየሱስ ከጨለማው እስራት ታድጎናል። እኛ እውነተኛውን አምላክ እግዚአብሔርን በዚህ ነው የምናውቀው። ኢየሱስ እግዚአብሔርን ገለጠው። እውነተኛውን አምላክ ፍቅሩን፣ ትዕግስቱን፣ ቸርነቱን ገለጠው። በፊት በብሉይ ኪዳን ኃጢአተኛውም አብረው ነበር የሚጠፉት። ምክንያቱም እግዚአብሔር ኃጢአተኛን ማየት ስለማይችል። አሁን ግን ኢየሱስ ክርስቶስ ያቺን አመንዝራዋን ሴት ሊወግሯት ይዘው ሲመጡ ከናንተ መሃል ኃጢአት ያላደረገ እስቲ ይውገራት አለ። ስለዚህ ኃጢአተኞች ስለሆኑ ጥለዋት ሄዱ። እሷን ግን ከዛሬ በኋላ ኃጢአትን አታድርጊ ብሎ ወደ ራሱ አቀረባት። ለኃጢአቷ ምህረትን አደረገላት። ኢየሱስ ይወዳችኋል። ኑ ወደ ኢየሱስ። እወዳችኋለሁ።